ብዙ ሰዎች መዘረፋቸውን እንኳን አያውቁትም። እናንተ እንኳን ምን እንደሆነ አታውቁትም፣ አይገባችሁ፣ አትገነዘቡ። ነገር ግን ሕይወታችሁ ላይ አገልግሎታችሁ፣ ትዳራችሁ፣ ጤናችሁ፣ ፋይናንሳችሁ እያሰቃየ እያንከራተተ ያለ የሆነ ቦታ ላይ ተሰውሮ የተቀመጠ የጨለማ ኪዳን ብዙ ዘመን አስዋያዛቸው የቤተሰብ መርከብ ዛሬ ለአንተና ለመጨረሻ ገፋ አርጉትና ዛሬ በሉት እስቲ ለኔ ልዩ ቀን ነው ያንተን አላውቅም በሉት። ዛሬ የሚወጣ ሰው ለዘላለም ላይ ወርድ ነው ወጥቶ የሚቀረው። ያ ሰው እኔ ነኝ ያለ ጮሆ በኃይል አሜን ይበልስ። ጨብጡትና እንደዚህ በሉት ዛሬ ወጣው ነው በሉት። በጌታ በኢየሱስ ስም በሉት። በሰው የተዘረፈበት ነገር፣ በሰይጣን የተዘረፈበት ነገር ዛሬ የሚመለስበት ቀን ነው በሉት። ዛሬ የምታስተፋበት ቀን ነው በሉት። አንድ ያመነ ካለ ጮሆ በኃይል አሜን ይበልስ። ዛሬ ይኸውላችሁ ሌባው የሚያዝበት ቀን ነው። የዘረፋችሁ ነገር ሁሉ የምታስተፉበት ቀን ነው። እግዚአብሔር አለ በባቢሎን ውስጥ ቤልን ምን አደርገዋለሁ? እቀጦ የዋቀውን ምን አደርጋለሁ? አስተፋዋለሁ። የሚገርም ነው። ብዙ ሰዎች መዘረፋቸውን እንኳን አያውቁትም። ነገር ግን የተዘረፈባቸው እያንዳንዱ ነገር ሲመለስ አይቻለሁ። ጨብጡትና እንደዚህ በሉት በጌታ በኢየሱስ ስም በሉት። ሰይጣን የዘረፈብንን፣ ሰዎች የዘረፉብንን አንድ ሳይቀር በሉት ዛሬ ይመለሳል በሉት። አማኝ ካለ ሶስት ጊዜ ጮሆ አሜን ይበልስ። ሁለት ሶስት አሜን ለሚል በኢየሱስ ስም ይሆንላል። የራሳችሁን ብቻ አይደለም፣ የቤተሰባችሁን፣ የዛር መንዘራችሁን፣ የትውልዳችሁን ሁሉ ዛሬ አስተፍታችሁ ትወጣላችሁ። እስቲ አስተፍቼ እወጣለሁ በሉት። አስመልሼ እወጣለሁ በሉት። ዛሬ የኔ ቀን ነው በሉት። አማኝ ካለ አሜን ሲል ይሆንለት። መዝሙር 109 ከቁጥር 14 እስከ 20 ያለውን ክፍል ነው የምናየው። የትምህርቴ ርዕስ ትምህርትም ስብከትም ምናምን አይደለም፣ መልእክት ነው። ግን እንደ መነሻ የምናደርገው ይህንን ነው። የቤተሰብንና የጨለማን ኪዳን፣ ይሄ የቤተሰብን መርከምና የጨለማን ኪዳን መስበር የሚል ነው። ጨብጡት አጠገባችሁ ያለውን ሰው። በኃይል እንደተቆጣ ሰው የእግዚአብሔር መንፈስ እንዳለበት እንደ እግዚአብሔር ነቢይ አንደበታችሁ ላይ ያለው ቃል አጠገባችሁ ላለው ሰው በደንብ አይኑን እያያችሁ በጌታ በኢየሱስ ስም በሉት። ከቅድመ አያቶች ከአያቶች ከአባት ከእናት ቤት እየተወራረደ እየተላለፈ የመጣ የቤተሰብ መርከብ የጨለማ ኪዳን በጌታ በኢየሱስ ዛሬ ይፈርሳል በሉት። ዛሬ ይሰበራል በሉት። ለአንተና ለቤተሰብ ማምለጥ ይሆናል በሉት። አሜን ለሚል ሆነለት ወይ? እስቲ ይሰበራል በሉት። የቤተሰብ መርከብ ምን ይሆናል? የጨለማ ኪዳን ምን ይሆናል? እናንተ እንኳን ምን እንደሆነ አታውቁትም፣ አይገባችሁም፣ አትገነዘቡ። ነገር ግን ሕይወታችሁ ላይ አገልግሎታችሁ፣ ትዳራችሁ፣ ጤናችሁ፣ ፋይናንሳችሁ እያሰቃየ እያንከራተተ ያለ ዛሬ ቀብራችሁ ትወጣላችሁ። እስቲ ዛሬ ቀብሬ እወጣለሁ ብሎ ቀና ብዬ እወጣለሁ ብሎ በቃ ብሎ ድረሙና በቃ ብሎ ዛሬ የመጨረሻው ነው ብሎ ዛሬ ማውጫው ነው ብሎ አሜን ለሚል ኢየሱስ ይሆንላችሁ።
እግዚአብሔር ሕይወታችሁን ይፈታዋል። አገልግሎታችሁን ይፈታዋል። ቢዝነሳችሁን ይፈታዋል። ጤናችሁን ይፈታዋል። ትዳራችሁን ይፈታዋል። ልጆቻችሁን ይፈታቸዋል። አባት እያላችሁ አባት እንደሌላቸው፣ አምላክ እያላችሁ አምላክ እንደሌላቸው፣ አንገት የደፋችሁ ግዴላችሁ ዛሬ ቀና ብላችሁ ትወጣላችሁ። የተናገረው እግዚአብሔር ነው፣ ያለው ደግሞ ያደርገዋል። የቤተሰብ መርከብ በሉ ዛሬ ይሰበራል በሉ። መቼ 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 ሲሰበራል በሉ። የሆነ ቦታ ላይ ተሰውሮ የተቀመጠ የጨለማ ኪዳን። እኔ እያወራሁ ያለሁት ስለ ሕግ እርግማን አይደለም፣ ስለ ቤተሰብ መርከብ ከዘር ሐረግ እየቆጠረ የሚመጣ በአባት በእናት ደም ውስጥ የሚተላለፍ ዛሬ የፈሰሰ ደም አለ። በቀራንዮው መስቀል ላይ የፈሰሰ ደም አለ። ያንን የደም ኪዳን በደሙ ኃይል እናቆመዋለን። የደሙ ኪዳን ብሎ በደሙ ኃይል ይሰበራል ብሎ አማኝ ካለ አሜን ሲል ይሁንለት። ከዚህ ቀን ጀምሮ ይሄ ዓመት ሳያልቅ በዚህ ሳምንት፣ በዚህ ወር፣ በእነዚህ ቀናቶች አዲስ ነገር በቤታችሁ ላይ ይቻላል። አዲስ ነገር እግዚአብሔር ይጀምራል። በአገልግሎታችሁ አዲስ ነገር ይቻላል። በቤታችሁ የሚፈነዳ ምንጭ አለ። አማኝ ካለ ጮኸ ብሎ ይውሰድስ ነካርጉትና ዛሬ በሉ በአንተ ምክንያት አባትን ነፃ ይወጣል። እናት ነፃ ትወጣለች። ወንድሞች ነፃ ይወጣሉ። እህቶችሽ ነፃ ይወጣሉ። ልጆች ነፃ ይወጣሉ። ቤተሰብ ነፃ ይወጣል። አይኑን እያያችሁ ዛሬ ማብቂያው ነው ብሎት የቤተሰብ መርከብ ብሎት የጨለማ ኪዳን ብሎት ዛሬ ስር መሰረቱ ይነቀላል ብሎት ቤታችሁ፣ ልጆቻችሁ ራሱ የሚመጣው ጄኔሬሽናችሁን ጭምር ዛሬ አስፈትታችሁ የምትወጡ ሰዎች አሉ። ያላገባችሁ ራሱ ከባልሽ ጋር ተከትሎ የሚመጣው ከሚስት ጋር ተከትሎ የሚመጣው ዛሬ ትመቃጥሱታላችሁ። ዛሬ ቆራርጣችሁ አየሩን ከፍታችሁ ትገባላችሁ። አንድ ሰው ዛሬ የኔ ቀን ነው ይበልስ። ትገቡና በኃይል በሉስ። ትገቡና በኃይል በሉስ። እርግጠኛ የሆነ ሰው ዛሬ ማንም አይደለም ያመጣችሁ። ያመጣችሁ ራሱ እግዚአብሔር ነው። ያመጣችሁ ለዓላማ ነው። ያመጣችሁ ለሥራ ነው። የሚሰበር ነገር አለ። ነካርኩትና ያመጣ እግዚአብሔር ነው በሉት። ምክንያቱም የእግዚአብሔር ፕሮግራም ባይኖር ልክ እንደናንተ ቸርች መገኘት የፈለጉ ብዙ ሰዎች ሆስፒታል መተንፈስ ያቃታቸው እንደናንተ መቆም መቀመጥ፣ እናንተ ሰዎች እግዚአብሔር ካረዳ እቺን ጣት እቺን እነዚች ማንቀሳቀስ ብርቅ ነው። አይነን እንዲህ ከፍተህ ወይንም ዘግተህ መክፈት፣ የተከፈተው መዝጋት ምሕረቱ ስለገባ አይናቸውን ከፍተው መዝጋት የማይችሉ ሰዎች እንዳሉ ታውቃላችሁ። መክፈትም መዝጋትም በእግዚአብሔር ምሕረት፣ መቆምም መቀመጥም በእግዚአብሔር ምሕረት ከምሕረቱ የተነሳ ነው ብሉት። ስለፈለግክ አይደለም ብሉት። ስለወደድክ አይደለም ብሉት። ምሕረት ለወደደ ለሮጠ አይደለም። ከማን ዘንድ ነው? ከሚምር ከእግዚአብሔር ዘንድ ነው። ዛሬ የሚሆን ነገር አለ በሉት። የሚሰበር ነገር አለ በሉት። ዣታራ እፋካታናባ ዘኑ ከፋቲ ነባ ይሄ ሸክላ ዛሬ ያዘጋጀ ነው። ዛሬ ከህይወታችሁ ላይ የሚሰራው ነገር አለ። ካራኮታ ፋላታፌባ የዘመን አጥራሰር እግዚአብሔር የተናገረኝ ነገር ነው። የጨለማ ኪዳን
የቤተሰብ መርከብ ዛሬ ምልክት ይሆናል። እንሰባብረዋለን። ዛሬ ይሰበራል። በሉስ መቼ መቼ መቼ? በጣም ብዙ ሰዎች በዚህ በቤተሰብ መርገም እና በጨለማ ኪዳን እየተሰቃዩ ይኖራል፣ እየተቸገሩ ይኖራል። ጌታ ሆይ ምኑ ጋር ነው የታሰርኩት ይላል። የቱ ጋር እንደታሰሩ አይገባቸው። እግዚአብሔር ካረዳችሁም ደግሞ ልታውቋችሁ አይናችንን ያበራልን ወንጌሉ ስለሆነ እንጂ። ምን ይላል መዝሙረ ዳዊት? በጌታችን በመድኃኒታችን በኢየሱስ ክርስቶስ እምነብናለሁ። የአባቶቹ በደል በእግዚአብሔር ፊት ይታሰብ። የምኖቹ በደል? የአባቶቹ በደል በእግዚአብሔር ፊት ይታሰብ። ከዛስ? የእናቱም ኃጢአት አይደምሰስ። የእናቱ ኃጢአት ምን አይሁን? አይደምሰስ። ምን አይነት መርገም! የአባቶቹ ነው የሚለው። ከዛስ? እናት አለ። ከዛ ቀጥሎ ምን ይላል? መታሰቢያቸውን ከምድር ያጠፉ ዘንድ መታሰቢያቸውን ከምድር ያጠፉ ዘንድ ኃጢአታቸው ሁልጊዜ በእግዚአብሔር ፊት ይኑር። ኃጢአታቸው ሁልጊዜ በማን ፊት? ምን ማለት ነው? የሆኑ አባቶች የሆኑ እናቶች አባቶቻችሁ፣ እናቶቻችሁ፣ አያቶቻችሁ እስከ 4 ትውልድ ያለ ጄኔሬሽን የሰራው ኃጢአት በደል በእግዚአብሔር ፊት ይታይ ይሁን። ከዛስ? ችግረኛውና ምስኪኑን ልቡም የቆሰለውን እስከ ሞት አሳደደ እንጂ ምሕረት ያደርግ ዘንድ አላሰበምና። እነዚህ ሰዎች የሆነ ቦታ ላይ ምሕረት ያደርጉ ዘንድ አላሰቡምና መራገምን ወደደ። እሺ፣ ወደ እርሱም መጣች። መራገምን ወይንም እርግማንን ወደደ፣ ወደ እርሱ መጣች። በመባረክ ደስ አልተሰኘም። እሺ፣ በረከትም ከእርሱ ራቀች። በረከት ከእርሱ ምን ሆነች? ራቀች። ዛሬ በናዝሬቱ በኢየሱስ ስም በእናቶች በአባቶች ምክንያት በእነሱ ኃጢአት በእነሱ በደል ምክንያት የራቀ በረከት በኢየሱስ ስም ወደ እናንተ ይመጣል። ስፔሻሊ የሰሩት ከባድ በደል አምላክ እያለ አምላክን ትተው የማይሆንን ነገር ያመለኩ ቤተሰቦቻቸው መርገምን እንጂ ያስቀምጠውላችሁ የሄዱት በረከትን አይደለም። ለምን? እርግማንን ወደዱ፣ መልካሙን ነገር ጠሉ፣ እግዚአብሔርን ገፉት፣ ወንጌልን ገፉት። ስለዚህ ገፉት በረከትን፣ መርገምን ጠሩት። አሁን ቤተሰቦቻችሁ፣ አያቶቻችሁ፣ እናት አባቶቻችሁ የጣዖት አምልኮ፣ ጨሌ፣ ጠንቋይ ቤት ምናምን ሲሄዱ የከረሙ ሲገብሩ ሲያበሉ ሲያጠጡ የኖሩ በእግዚአብሔር ስም መላእክትን ሲያመልኩ ሰውን ሲያመልኩ የኖሩ ዛሬ መሠዊያው ይፈርሳል በኢየሱስ። ሁለት እጃችሁን አንሱ። ዛሬ በሉስ፣ መሠዊያው ይፈርሳል በሉስ። እስቲ አንድ ሰው አሜን ይበሉስ። አባቶቻችን ሳያውቁ፣ እናቶቻችን ሳያውቁ፣ አያቶቻችን ሳያውቁ ለሰይጣን የሰሩት ያ መሠዊያው ዛሬ እግዚአብሔር ያፈራርሰው። አጸዱን እግዚአብሔር ይነቃቅለዋል። የመታሰቢያ ሐውልቱን እግዚአብሔር ያደቀዋል። ከዛ አስቀጥሎ ምን ይላል? መርገምን እንደ ልብስ ለበሳት። ይላችሁ መርገምን እንደ ልብስ ምን አደረጋት? ለበሳት። መርገም ልክ እንደዚህ ነው። አየህ፣ እንደ ልብስ ነው፣ ይሸፍናል። መርገም ማለት በአጭር ቃል ስውር እስራት ማለት ነው። በጌታ ምናችኋል? አዎ። የዘላለም ሕይወት ማንም ይከለክላችሁ የለም? አዎ። ግን ምድር ላይ ያለ መብታችሁን እንዳትጠቀሙ ሸፍኖ እንደ ልብስ መርገምን እንደ ልብስ ምን አደረጋ? ዛሬ ታወልቁታላችሁ። እዚህ እንደሚያወልቅ ሰው አወልቀዋለሁ በለው። በመገለጥ መንፈስ ነው የመጣሁት። በዛ መንፈስ ተቀበል። ሌላ ካልኩሌሽን ውስጥ ብራዘርቶ ዛሬ እንትን ውስጥ ያልከ ካልኩሌሽን ውስጥ አሁን ጌታ ሊያወጣ ሲመጣ አይኔ እኮ ምናምን አዲስ ኪዳን ይሰራል ላይሰራል ሰርቶብህ ያው ታይም እንዴ ወደ ሰርቶብህ ያለህበት ሁኔታው ራሱ እኮ ይናገራል። ምን ዛሬ አወልቀዋለሁ ብሎ አንዳንድ ሰው ይገርም ወደዚህና ወደዛ መተፋፈኛ በሌለ ለአስር እየኖረ አንድ ክፍል ውስጥ ምናምን ምንድን ነው? ከዚህ በላይ መርገም አለን? ማብራዝ ምን ጥቅስ ያስፈልጋል? ሁኔታው ራሱ እኮ ችግር እንዳለ ያሳውቃል። በሉት ነገሩ ታጠገባችሁ
ሲነሳልህ መሬት ራሱ ላንተ ማር ታፈልቅልሃለች። አየሩ ሁሉ ይተባበራል። መቆም ሁሉ ይተባበራል። ሰማይ አብሮ መቆም ይጨምራል። እዚህ በጌታ በኢየሱስ በሉስ ከዘር ማንዘር የመጣ የመርገም ልብስ በሉስ ዛሬ ከላይ ላይ አወልቀዋለሁ በሉስ በቃይ በሉስ። መርገምን እንደ ልብስ ምን አደረጋል? ለበሳት። ስሙ መርገማዬ እንደ ልብስ ነው። እንዳትረሳ ዛሬ መልእክቱ እንዳትረሳ። የቤተሰብን መርገምና እኔ የሕግ መርገም አላለ የቤተሰብን መርገም የሕግ እርግማንማ ኢየሱስ መስቀል ላይ ያስወገደ። አሜን። ከዛ አስቀጥሎ ምን ይላል? ስሙ ይሄን ቃል መርገምን እንደ ልብስ ለበሳት። መርገምን እንደ ልብስ ለበሰ። ዛሬ እናወልቃታለሁ። አሜን። እሱ እየተናገራችሁ ከአንዳንዶቻችሁ ላይ እየወለቀ ነው ያለው። ከዛስ ምን ይላል? እርሷም እንደ ውሃ ወደ ውስጥ ሰውነቱ እሷም እንደ ውሃ አንታየ ክፋቱ ወደ ውስጥ ሰውነቱ እንደ ዘይትም ወደ አጥንቱ ዘለቀች። ምን ሆኖ እንደ ውሃ ብሎ አንድ የዘለልከው አለ ወደ አንጀቱ ይላል። ትርጉም ነው በመደበኛው ነው። መርገምን ወደደ፣ ወደ እርሱ መጣች፣ በረከትን አልመረጠም፣ ከእርሱም ራቀች። መርገም እንደ ልብስ ለበሳት። ከዛስ እንደ ውሃ ወደ አንጀቱ እንደ ውሃ ወደ ምኑ አሁን አንጀት ውስጥ የገባን እግዚአብሔር ካልነቀለ ማን ያውቃል? አሁን አንዳንዶቻችን ምንድን አረው አረ ጌታ የት ነው ያለው? አንጀት ውስጥ ተደብቆ ዛሬ ጌታ ያወጣዋል። እጩና ይወጣል በሉ እስቲ። ከምን ውስጥ አልኳችሁ? ከአንጀት ውስጥ እንደ ውሃ ይላል በፈሳሽ መልክ ወደ ምኑ ወደ አንጀቱ። ይገርም ነው። ቀጥሎ ደግሞ ምን ይላል? እንደ ቅባትም ወደ አጥንቱ ገባች። እንደ ቅባት ደግሞ ወደ ምኑ አጥንቱ። ዛሬ እንደ ልብስ የለበሳችሁ፣ ዛሬ እንደ ውሃ ወደ አንጀታችሁ የገባ፣ ዛሬ ወደ አጥንታችሁ እንደ ቅባት የገባ የቤተሰብ መርገም፣ የጨለማ ኪዳን ለአንዴና ለመጨረሻ ዛሬ ተጠርቶ ይወጣል። ይህንን እኮም የመንፈስ ቅዱስ ኤክስሬ ነው ነክሮ የሚያወጣው። የሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ ምንድን ነው የሚለው? ቃሉ የሚለው እያንዳንዳችሁ ከክፋታችሁ እየመለሰ ይባርካችሁ ዘንድ ልጁን ምን አደረገላችሁ? ሰደደላችሁ። ከምናችሁ እየመለሰ? ከጥፋታችሁ፣ ከክፋታችሁ። ከዚህ የቤተሰብ መርገምና ከጨለማ ኪዳን በአምስት ነገር ነው ነፃ የምትወጡት። በአምስት ደቂቃ ልንገራችሁ። አንደኛ በኢየሱስ ክርስቶስ የስሙ ኃይል። አሜን። ጨብጡትና በኢየሱስ ክርስቶስ የስሙ ኃይል በሉት እስቲ። ኢየሱስ ክርስቶስ የስሙ ነፃ ትወጣለህ በሉ እስቲ። ምን እያልኳችሁ ነው? ኢየሱስ ክርስቶስ በሚለው በተቀባው ስም ፊት ሊቆም የሚችል የጨለማ ኃይል፣ ሊቆም የሚችል የእርግማን ኃይል የለም። ፊልጵስዩስ 2 ላይ እንደሚናገረው ስሙ በሰማይ ስሙ በምድር ስሙ ከምድር በታች የተፈራ ነው፣ የተከበረ ነው። እስቲ አንድ ሰው ጮሆ ኢየሱስ ይበል እስቲ። ኢየሱስ ጨብጡትና እንደዚህ በሉ። በስሙ ውስጥ ኃይል አለ በሉት እስቲ። ስሙ የተቀባ ነው በሉት እስቲ። ክርስቶስ ማለት የተቀባ መሲህ ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ስለዚህ ኢየሱስ ክርስቶስ ማለት የተቀባ አዳኝ ነው። ምን ማለት ነው? ኢየሱስ ስትል ሰማይ ይሰማል። ኢየሱስ ስትል ምድር ይሰማል። ኢየሱስ ስትል በጥልቅ ያለው ውስጥ ሁሉ ምን ይሆናል? ይሰማል። ይሄ ስም የማይሰማው የለም በሉት እስቲ። ይሄ ስም የማይሰማው የለም። ይሄ ስም የሞተን የሚቀሰቅስ ነው። እውር የሚያበራ ነው። ሽባ የሚተረተር ነው። ደንቆሮ የሚከፍት ነው። በሽታን ደዌ የሚነቃቅል ነው። የአጋንንቶችን መንግስት የሚያፈራርስ ነው። የተቀባ ስም ነው። አንድ ሰው ኢየሱስ ይበልስ። የኢየሱስ ደም ዛሬ ሕያው ነው፣ ትኩስ ነው፣ የሚያነጻ ነው፣ የሚያጸድቅ ነው፣ የሚቀድስ ነው። የኢየሱስ ደም በሉ እስቲ። the blood of Jesus
የኢየሱስ ደም በሉ እስቲ። ኢየሱስ ደም ደሙ የጨለማን ኪዳን የመስበር ኃይል፣ ደሙ የቤተሰብን መርገም የመስበር ኃይል። ለምን? ይሄ መርገም በደም ነው እየተላለፈ የመጣው። ስለዚህ ደም ውስጥ ደግሞ ሰባሪ ኃይል አለ። ሶስተኛው ደግሞ ከቤተሰብ መርገምና ከጨለማ ኪዳን ነፃ መውጣት የምችሉት በቃሉ ኃይል። አሜን። እስቲ በእግዚአብሔር ቃል ኃይል ብሎ ለዛ ነው ኤፌሶን 6 ላይ ምንድን ነው የሚለው? የዲያብሎስን ሽንገላ ተቃወሙ ዘንድ እግዚአብሔርን ዕቃ ጦር ሁሉ ምን ሆኑ? ከኤፌሶን 6 ከ10 ጀምሮ እናንተ አንብቡ በቤታችሁ። ምን መሰላችሁ? በአጭር ቃል የሆነ ነገር ሲመጣ የእግዚአብሔር ቃል ውስጣችሁ ካለ ያንን ነገር ከውስጣችሁ ተቃወሙት የሚለው ዝም ብሎ ስም በሉ አይደለም። የቃሉን ኃይል በውስጣችሁ ማሰላሰል ሲጀምሩ ያው እኮ ነው። ቃሉ ስለ ደሙ ያበራላል። ቃሉ ስለ ስሙ ያበራላል። ቃሉን ማሰላሰል ስትጀምሩ ውስጣችሁ ላይ ነገር ሁሉ መገንፈል ይጀምራል። ለዛ የዚህ ሕግ መጽሐፍ ካፈ ትጠብቀውና ታደርገው ዘንድ በቀንና በሌሊት አሰላስለው ካለ በኋላ የዛን ጊዜ መንገድ ምን ይሆናል? ቃሉን እያሰላሰል መንገድ ምን ይሆናል? ከዛ ጭራሽ ምን ይላል? ይከናወናል። ይሄ ኢያሱ አንዳንድ ላይ መዝሙር አንዳንድ ደግሞ ምንድነው የሚለው? የዚህን ሕግ መጽሐፍ ምናምን ያሰላስላል በቀን ምናምን ካለ በኋላ እርሱም ይላል በወንዝ ዳር እንደተተከለ ቅጠሉ እንደማይረግፍ ፍሬውን በየዕለት እንደሚሰጥ ዛፍ ይሆናል ካለ በኋላ የሚገርም ነገር ነው የሚሰራ ሁሉ። አሁን ችግሩ ምንድነው? እያሰላሰልክ የምትውለው ነው። አሁን ይኸውልህ ለምሳሌ መጥፎ ፊልሞች፣ መጥፎ ወሬዎች ምናምን የሚያዩ ሰዎች ያዩትን የሰሙትን ነገር ያሰላስሉታል። ከዛ ያ ወዳዩት ነገር ውስጥ ያስገባቸዋል። ሰይጣን ቀጥታ ይዟቸው ይሄዳል። ምንድነው የምትጠብቀው? አንዳንድ ጊዜ አላያችሁ? ከአንዳንድ ሰዎች ሰይጣን ይወጣል ተመልሶ ይገባል፣ ይወጣል ተመልሶ ይገባል፣ ይወጣል። ምንም ቀላል ነው። የሱ የሆነ ነገር እነሱ ጋር ስላለ ነው ተመልሶ የሚመጣው። ባዶ ከሆነ ከጸዳ የሱ የሆነ ነገር ከሌለ አይመጣም። እየሰማችሁ ነው? ወይ የኃጢአት ልምምድ ያላቸው ሰዎች ከሆኑ ልክ ወደ ኃጢአቱ ሲሄዱ ያ መንፈስ ተመልሶ ይመጣል። መጽሐፍ ቅዱስ ምንድነው? መንፈስም ይላል ከወጣ በኋላ እንደገና ሊጎበኝ ይላል። ፓስተር በማይጎበኝበት ዘመን ሰይጣን ለመጎብኘት ይሄዳል። እዛ ቆን ብዙ ሰው የተጎበኘብን እኛ እንጎበኝ ስንላችሁ ሰይጣን ስንቱን ጎበኘ ወደ የቤቱ። ይሄ የሚያስቅ ነገር አይደለም። እግዚአብሔር እኛን አገልጋዮችን ይቅር ይበለን። እኛ አንዳንድ መጎብኘት የሚገባንን ነገር ባለመጎብኘታችን ሰይጣን ብዙዎችን ጎብኝቷቸው አገልግሎት ላይ ያለ የምንለው ሰው የለም። በተለይ የኮቪድ ጊዜ ሲጀምር እዛ አተላ አካባቢ ማን ይዳለው? እዛ የሚገማ ሰፈር ከመዝሙር ጀርባ የእግዚአብሔር መንፈስ አለ፣ ከዘፈን ጀርባ የሰይጣን መንፈስ አለ። እኔ አካባቢ እድል ፈንታ የለውም እንደዚህ አይነት ቆሻሻ ነገር ስለሰማሁ ቆም አምጥቶ ሊደፋበት ቆም እዛው በጸበል የነ ተስፋዬ ጋቢሶ የነ ታምራት ኃይሌ የነ ደረጀ ከበደ በሰላሙ ዘመን የዘመሩት መጥፋ ነው። የነሱ መቻለቀና ደግሞ የሰይጣን አተላ ለጠጥ አንተ አተላ ያው ዛሬ እስኪ ያደቀልቅ እንዲያስጠላል አተላ የሰይጣን ዘመን ይወለ የሰይጣን አተላ ነው። እዛ የጠንቋይ እጅ የምን እጅ ተጭኖባቸው ምናምን እዛ መርቅኖ ያወጣው አንተ ላይ አይደፋብህም። ስሙ ደሙ ቃሉ። አራተኛ በጽፉ ሰዎችም ያዙ የተቀባ የእግዚአብሔር ሰው። አሜን። የመርገምና የጨለማ ኪዳን የሚሰበረው በተቀቡ የእግዚአብሔር ሰዎች ጨብጡትና የተቀባ የእግዚአብሔር ሰው ብሎት እስቲ መርገምን የመስበር ኃይል አለው ብሎት እስቲ የጨለማን ኪዳን የመስበር ኃይል አለው ብሎት እስቲ አንድ ሰው ጮሆ በኃይል አሜን ይበል እስቲ። ለዛ ነው ጌታ ኢየሱስ ልክ እንደተቀባ የጌታ መንፈስ በማን ላይ ነው? ለድሆች የምስራችን እሰብክ ዘንድ ምን አድርጎኛል? ለታሰሩት ምን አለ? መፈታትን
የተቀባ ሰው ላይ ነፃ የማውጣት ኃይል እግዚአብሔር ሰጥቶታል። ያንን አንተ አምነ አንቺ አምነሽ ስትቀበይ መጽሐፍ ቅዱስ እንደዚህ ይላል፣ በእግዚአብሔር እመኑ ትጸናላችሁ፣ በነቢያቴ እመኑ ነገሩ ይሳካላችኋል። አጠገባችኋለሁ በእግዚአብሔርም እመን በሉት። በእውነተኛ የእግዚአብሔር ሰውም እመን በሉት። እግዚአብሔር በእነሱ አልፎ ይሰራል በሉት። አሜን በሉ። ይሄ ነው እውነታው። እግዚአብሔር በተቀቡ ወንዶችና በተቀቡ ሴቶች ውስጥ ሲመርጣቸውና ሲጠራቸው የሚያስቀምጠው የቅባት ኃይል አለ። የኃይሉ መጠን አለ፣ የጸጋው መጠን አለ፣ የመንፈሱ መጠን አለ፣ የክብሩ መጠን አለ። በዛ ኃይል እጃቸውን በእናንተ ላይ ሲጭኑ ያ ነገር እንቅጥቅጡ መውጣት ይጀምራል። እስቲ አንድ ሰው ጮክ ብሎ በኃይል አሜን ይበልስ። ጨበጡትና ንገሩ፣ የተቀባ የእግዚአብሔር ሰው ነፃ ማውጣት ይችላል በሉት። እኔ በአንድ ሰው ላይ ልተንብይ፣ ነፃ ማውጣት ብቻ አይደለም፣ ነፃ የሚያወጣ ኃይል ይዛችሁ ትወጣላችሁ። በኢየሱስም ኃይል ይዛችሁ ትወጣላችሁ። ሁለት እጃችሁን እያውለበለባችሁ በጌታ በኢየሱስ ስም በሉት። ዛሬ ነፃ የሚያወጣ ኃይል ይዤ እወጣለሁ በሉት። የሚያምን አሜን ይሁንለት። ሶስት ጊዜ አሜን በሉት። ሁለት ሶስት በኢየሱስ ይሁንላችሁ። ሶስተኛና የመጨረሻ ከቤተሰብ መርገምና ከጨለማ ኪዳን ነፃ የሚያወጣው የጸሎት ኃይል ነው። አሜን። የሚጸልይ ሰው ነፃ ይወጣል። የእግዚአብሔርን ፊት የፈለገ ሰው አያፍርም። አያፍርም። እግዚአብሔርን የፈለገ ሰው ያነባ ሰው አባ ብሎ የጮኸ ሰው በቤቱ የተንከባለለ ሰው ወይ እግዚአብሔር የስሙን ኃይል ይልክለታል፣ ወይ የደሙን ኃይል ይልክለታል፣ ወይ የተቀባ ሰው ይልክለታል፣ ወይ ቃሉን ይልክለታል። እግዚአብሔር ነፃ ያወጣዋል። ኪዳኑ ይሰበራል በሉት። በልጆቼ ላይ አያልፍም በሉት። ከኔ በኋላ በሉት አይተላለፍም በሉት። ምን ማለት መሰል የሚያስቆም አንድ ጄኔሬሽን ካልተነሳ እርግማኑ የጨለማ ኪዳኑ ሌላ 4 ትውልድ ጋር ይሄዳል። አንድ ሰው ግን ከተነሳ ማህፀን ኪዳኑ ይሰበራል፣ እርግማኑ ይቋረጣል ማለት ነው። አጠገባችሁ ያለው ሰው እንደዚህ በለው፣ ጸሎት በሉት። እስቲ ኃይል አለው። ጸሎት በሉት። እስቲ ጉልበት አለው በሉት። አንድ ሰው ያዙ። የጸሎት እሳት እላችሁ ላይ ይውደቅባችሁ። የጸሎት መንፈስ እላችሁ ላይ ይውደቅባችሁ። ዛፋን ባካዶር ከፋሊካ የተወሰነባችሁ የጸሎት ምርኮ፣ የተወሰነባችሁ የጸሎት ኃይል፣ በኃጢአት የተወሰነባችሁ፣ በሰይጣን የተወሰነባችሁ፣ በሰዎች የተወሰነባችሁ የጸሎት እሳት አሁን በላያችሁ ላይ ይቀጣጣል። የጸሎት እሳት ይቀጣጣል። የጸሎት እሳት ይቀጣጣል። መሠዊያ ይታደስ፣ መሠዊያ ይታደስ፣ መሠዊያ ይታደስ፣ መሠዊያ ይታደስ። ይቀጣል፣ ይቀጣጣል። አዳዲስ ልሳኖች፣ አዳዲስ ልሳኖች፣ መንፈሳዊ ስጦታዎች። ቅባታችሁ ይታደስ፣ ጸጋችሁ ይታደስ፣ ኃይላችሁ ይታደስ፣ ጉልበታችሁ ይታደስ። ይኸው ፈሰሰ፣ 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 ፈሰሰ። ሻዳካፋራራ ሬካቶ ሻፓ አዳዲስ ልሳኖች፣ አዳዲስ ልሳኖች፣ አዳዲስ ልሳኖች፣ አዳዲስ ልሳኖች፣ አዳዲስ ልሳኖች። ማካቶ ፓራ ሴፍራታያ የጨለማን ሀደር የሚያፈራርስ የጸሎት እሳት፣ የጸሎት እሳት፣ የጸሎት እሳት፣ የጸሎት እሳት። አባ 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 አሁን በላያቸው ነው እጥፍ ይውደቅባቸው። የጸሎት እሳት፣ የጸሎት እሳት፣ የጸሎት እሳት፣ የጸሎት እሳት፣ የጸሎት እሳት፣
የጸሎት እሳት
ላትሰራ ሰላሜ ጤናዬ በረከቴ ትዳሬ ዘመኔ አሁን በጌታ በኢየሱስ አስተፋለሁ። አንዳንድ ሰው ያዙና ጸሎታችሁ ቀጥሏል። ከአራት ትውልድ ጀምሮ ሲከተላችሁ የመጣ የቤተሰብ መርከብ ከቅምቅም አያቶቻችሁ ከአያቶቻችሁ እናት ከአባቶቻችሁ የመጣ የብዙ ዘመን አስዋያዛችሁ የቤተሰብ መርከብ ዛሬ ለአንተና ለመጨረሻ አራት ትውልድ ቆጥሮ የመጣ የጨለማ ኪዳን ለአንዴና የመጨረሻ ድጋሚ ላይነጠላችሁ ዛሬ በጌታ በኢየሱስ Yeah.